الكبت عبدو አትሳደብ ለኔ አይደለም አንገት መቅላት ብቻ ነበር የሚያስፈልገው ሌላ ምን አንተ ጋር ማውራት አያስፈልግም ተቀላኛለህ ለኔ አይደለም ካሊድን እየጠየቅኩት ያለሁት መረጃ እየጠየቅኩት ያለሁት አራማና ላርሰዋሲል ለኔ ሳይሆን እየጠየቅኩት ያለው ከስር ምን ይያዝ አንገትን ነበር መቀለው አንተን ባገኝህ ማለት ነው አንገቴን ቀልጠቀቅለ ተበለዋለህ ይሄ ዋብያነቱን እየገለጸልኝ ነው ያንተ ስጋ ማን ነው ብለው ጀሃነም ነው እንጂ የሚወርድልህ አንገትን አቀልጭ ከዛም በኋላ ጀሃነም ነበር ማወርድ ከዛም በኋላ ነው የምታገኘው ነገበ እሺ ቀጥል ካሊድ የኔኛው እኮ ነው ያለ ቁርአንን ጠቀሰ ማለት ያለበትን ቦታ ንገረኝና እንፋለም እስኪ እኔ ፍልሜ ከደምና ስጋ ጋር አይደለም ከሚያርዱት ጋር ሳይሆን እኔ ከጋንንት ጋር ወንድነትን እንየው እስኪ እኔ ወንድነቴ ሰውን በመግደል ወንድነትን እንየው الرحمن على العرش الرحمن على العرش እምነት ካለህ ትክክለኛ እምነት ካለህ ይሄው አንተና እኔ እንፋለም እስኪ አንተ ትክክለኛ እምነት አለህ አይደለ እምነቴ በማድረግ ለማን ይታወቀው እንድታረድ ካለህ ከኔ ጋር እንፋለምና እንገጥማለን ማለት ነው ሁለታችን ምንድነው የምገጥመው ትክክለኛ ከሆነ ለእምነት የምትሞት ከሆነ እንታይ እስኪ በማረድ ነው እንዴ አንተ ካረድኩና ካረድከኝ ነው እንዴ እምነት የሚገለጠው ወንድማችን ያጋን ያብዱልዋብን እምነት ያላመንክበትማ ስላላመንክበት እኮ ነው ስለዚህ ልታርደኝ ስላላመንኩበት الرحمن على العرش استوى الرحمن عرش يردل تيراج ካመንክ ብትሞት ምን ችግር አለው እሺ አላህ ነው ያለው ብለህ ነው የምታምነው አንተ መልስ እስኪ ከማረዱ ጣበልና መልስ እስኪ አላህ ነው ያለው አለ በዛቱ ሁሉም ቦታ አለ በዛቱ መሬትም አለ አዎ ኦኬ ያንተ ኦኬ በዛቱ ሰማይ ላይም አለ ከሰማይም በላይ አለ አንተ አለ አይደል እንደ ከሴት በሴት ብልት ወጣል ብለህ የምታምን ችግር የለውም ስድቡን ትደርስበታለህ አሁን መረጃው ቁምና አውራ ስለዚህ ሉክ አላህ በዚህም አለ በሰማይ ላይም አለ በሁሉ ቦታ አለ ብሎናል which means ከሰው ተወለደ የምትል እኮ ጅል አለህ እኮ አንተ ኧረ እባክህ ስድቡን ትደርስበታለህ ስንት ዓመት ሰው ሳይፈጠር ስንት ዓመት እንደቆየ ታውቃለህ እንደተፈጠረ የዋብያ ሙስሊሞች እንደዚህ ናቸው በቃ ከስድብና ከማረድ ውጭ የሚያውቁት ነገር የለም ካሊድ አርሽ ላይ ተቀምጧል አለ አላህ አርሽ ላይ ተቀምጦ ነው ያለው አለ ጀግና ከሆንክ አልኩ እኮ ትክክለኛ የምታምንበት ከሆነ ካሊድ አርሽ ላይ ተቀምጦ ነው ያለው አለ ናፊ ያለበትን ቦታ ንገረኝና አንተ ትሞታለህ እኔ እሞታለሁ እስኪ ናፊ በቦታ አላህ አይገለጥም ብላ ነው የምታምነው ኡቤዳ ደግሞ በሁሉም ቦታ በዛቱ አላህ አለ ብሎ ነው የሚያምነው ለዚህ እኮ እኔ ቀድሜም ነግሬያለሁ ወደ 73 ምናምን ነው የምንከፋፈለው እናንተ ደግሞ ወደ 72 ነው አሁንች የሚባሉ አባስ ሲያንዳንዱ የአባስን አላህ ቅድሚያ እንስማ ቆይ አባስ ሲያንዳንዱ የት ነው ያለው ከማለት በፊት አንተ የት ነው አለ ብለህ የምታስበው አላህ ነው እኔማ የለም ብዬ ነው የማስበው ነው ጨራሽ ለምን ትጠይቀኛለህ አንተ አላህ የት ነው አለ ብለህ ታስባለህ አንተ ራስህ የለም ብዬ አስባለሁ እሺ አንተ የት ነው ያለው አሁን ሁሉንም ሙስሊሞች አንድ የሚያደርጋቸው ምን እንደሆነ ታውቃለህ ምንም አንድ አያደርጋችሁም ምክንያቱም ካሊድ ነው በቃ ላይለላ በተለይ የትኛውን አለ ሙስሊም የአምስት ወቅት ሰላት እንዳለ ያውቃል ይሰግዳል ሲማኝ ፎይ ለየትኛው አለ ነው የምትሰግደው ካሊድ እጅግር አለው አርሽ ላይ የተቀመጠ ብሎ ነው የሚያምነው ኡቤዳ ደግሞ በሁሉ ቦታ ያለ አላህ ብሎ ነው የሚያምነው ናፊ ደግሞ እጅግር የሌለው አላህ ብላ ነው የምታምነው ስለ የትኛው አላህ ነው የምታወራው ያንተን አላህ ንገረን ባይሆን ያንተ አላህ ደግሞ የትኛው ነው ናው ያንተን አላህ ንገረን አንድ ነው አትበለን ሴተቶችን ለቃቅመ ያታወዛግበን እንትን ቀጥለ እንትናውን
ጥያቄን ቀጥልልኝ። ሆን ብለህ አንተ አከፋፍለና አሁን ሁሉም ሙስሊም የሚስማማበት አግሪመንት አለ። ያንተ አለ ነው በቃሽ ከሰሩ ለዚህ ነው ስትንጣጡ እንትሰጥሩ እንደሚያውቁ አክታ ታደርጋላችሁ። ከዛ በኋላ ደግሞ ስትያዙ መልሳችሁን ትጥላላችሁ። እኛን ሃይማኖት አንተ ነው የምታስተምረው። እናንተ ኩፋር ማለት አይደለም። አንድ አይደለም 20 ነው። አንተ አረበኛ ተረድተህ ነው የምታስተምረው። እባክህ ተረጋጋ። አንተ تعلمونا ديننا ان انت بتستمرون ولا ناخذ من التوراة توراتنا تنجلكم من ما لازم كنانت ፕሊስ ሱረቱ ኑስ ላይ 94ኛው አያ ላይ ነብይህ እንኳን እኛን እንዲጠይቀን ታዟል። እንኳን አንተ ሱረቱ አናም 43ኛው አያ ላይ እኛን እንድጠይቀን ታዘሃል። አንተ ራስህ እኔስ ተረጋጋ። ቁርአንን ነው የሚያዝህ። አላህን ቃል አክብር። ባላንተ ነው እኔስ ይሰማል ወይ? ተውራት ዑመር ኢብኑ ኸጣብ የሆነች ብጣሽ ይዞ መጥቶ ሙሳ በህይወት ቢኖር ኖሮ ዑመርና ተቀበለው። ዑመር ነብይህንም የአይምሮ ታማሚ ነው ብሎ ያጣጣለ ሰው ነው። ስለዚህ ዑመርን ተውና ዑመር ከነሱ እንዴት እንቀበላለን እውቀት ያለው ብዙም አትደናነቅበት። ምክንያቱም ነብይ ታሞም እንኳን ያጣጣሉ ናቸው ሳባዎች። ስለዚህ ሳባዎችን ተዋቸው። የነብይህና አላህ ብለህ የምትከተለው ቁርአን ላይ እኛን እንድትከተል ከኛም ጥያቄ እንድትጠይቅ ታዘሃል። ማህይሞች ህዝቦች ነን ያለው ራሱንና ተከታዮቹን ነው። ሙሐመድ ሱራ ቡሃሪ 1913 ላይ እኔና ተከታዮቼ ናቸው ማህይም ናቸው እንጂ ያለው የመጽሐፉ ሰዎች ናቸው። እኔስ ወርዷል ነኝ። ሙሐመድ ቀጥል። ያው እኔ እሱ ጨርሶታል። እዚህ ላይ ሆድ የለውም ሲባል ወይም ደግሞ ድፍን ነው ሲባል የተፈለገበት ምንድነው? እያንዳንዱ አረብኛ ላይ ብዙ ከቁርአንም ጀምረ ከሐዲስም ጀምረ ግልጽ የሚቀመጡ አንቀጾችና ሐዲሶች ይኖራሉ። ከዛ ደግሞ እሱን የሚያብራሩ ደግሞ ዑለሞቹ ምንድነው የተፈለገበት በሚለው ላይ ደግሞ ማብራሪያውን ያስቀምጣሉ። እዚህ ላይ ጀውፍ ሲባል ክፍት ወይም ደግሞ ክፍት ነው አላህ Subhanahu Wa Ta'ala ወይም ድፍን ነው አይባልም ሲባል የተፈለገበት ምንድነው? አላህ የሚበላና የሚጠጣ የሆነ ጌታ አይደለም የሚለውን ነው። ያኔ ዑለሞቹ ትርጉም ሰጥተው ያለፉት እንጂ ድፍን ነው ማለት ያኔ ይሄ ለአላህ እንደኛ ከሆነ ወይም ደግሞ እንደ እስልምና ከሆነ ስድብ ነው የሚሆነው። ድፍን ነው ሲባል ይሄ ለአላህ ስድብ ነው የሚሆነው። ስለዚህ በጠቅሉ ሶመር ሲባል የተፈለገበት ምንድነው? የማይበላ የማይጠጣ የተብቃቃ የሆነ ጌታ፣ ፍጥረታቶች ደግሞ ከሱ የሚፈልጉ እሱ ደግሞ ከማንም የማይፈልግ የሆነ ጌታ መሆኑን ነው የሚያስረዳው ማለት ነው። እሱ ምንም ችግር የለውም። በቃ ስለዚህ ምንድነው ጥያቄያችን ኦልሞስት ወደ ኋላ ይመለሳል ማለት ነው። አላህ ቃላቶች እንዳሉት ታምናለህ ሙሐመድ? ቁርአን ላይ ሱራ አሊ ኢምራን ላይ አላህ Subhanahu Wa Ta'ala ቁርአን በሁለት አይነት መልኩ እንደወረደ ወይም ደግሞ ሁለት አይነት እንደሆነ ነው ሲባል አይታወቅም። ሱራ 3:7 ላይ ግልጽ የሆነም ግልጽ ያልሆነም አለ ይላል። ስለዚህ አንተ የትኛውን ነው የምትቀበለው? ግልጽ ያልሆነውን ነው የምትቀበለው? ዲሌማ ነው ጥሎባቸውና ሱራ 3:7 ነው የምትጠቅሰው፣ ሌላ ነገር አይደለም። ስለዚህ እሱ በራሱ ውድቅ የሆነ ጥያቄ ውድቅ ነው። ለምን ውድቅ ውድቅ ነው? አትጥቀሰው። ልጠቅሰው የፈለከው ስለገባኝ ነው። ስለዚህ ከቁርአን ጋር ይጋጫል። እሱ ሙስሊም ካልሆነ እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ማይከፍ በይሲ ኦኬ። ተምረሽ ነው የሄድሽው? ኦርቶዶክስ ነበርሽ? ኦርቶዶክስ ነበርኩኝ። ከዛ በኋላ ወደ እስልምና አልሐምዱሊላህ ረብል ዓለሚን። የኦርቶዶክስን ዶግማዎች ንገሪኝ እስኪ፣ ሪከርድ አድርጉት። የኦርቶዶክስ ምን ዶግማን ንገሪኝ እስኪ፣ ስንት ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። አልጠየኩሽም። የኛን ዶግማ ንገሪኝ አልኩሽ። ቀላል ጥያቄ። ዶግማ ማለት አልገባኝም። ዶግማ አታውቂም? ለእኔ ኢሳ አለይሂ ሰላም
እግዚአብሔር ማርያም እሱ በእነሱ ነው እንጂ ማቀው ዶግማ የሚባል ነገር አላውቅም። እና ኢሳ አለይሂ ሰላም ነብይ እንደሆነ ደግሞ በፎቶ በምናምን እንደዚህ ነው። አሁን ቤተሰቦች በጠቅላላ ክርስቲያን ናቸው፣ ግን የነሱንም አከብር እንትን አላለው ሪስፔክት አደርጋለሁ። ግን አልহামዱሊላህ እኔ ሙስሊም ነኝ። ማን ነው ክርስትና ስምሽ ማን ነበር? ሙሉ ፋንታይ መሳቅ አይቻልም። መብታቸው ነው። ተህቷቸው ይሳቁ፣ መብታቸው ነው። መሳቅ እኮ ችግር የለውም። ሁሉም ሰው ክርስትና ሙሉ ፋንታይ ነው ያሉሽ? ሁሉም ሰው እንኳን ክርስትና እሳትንም ማምለክ ይችላል። ክርስትና ስትነሺ ማን ነው ያሉሽ ብዬ ነው የጠየኩሽ። ስምሽ አስቆይ ነው። ወለተ ማርያም ማለት ነው። እንደዛ ብትይ ይሻል ነበር። የኔ ኖርማል ስም የምትለኝ መስሎኝ ነው። አይባልም። ሙሉ ፋንታይ ብሎ ክርስትና ስም የለም። ወለተ ማርያም ነው የክርስትና ስም። መልካም። ስለዚህ ዶግማዎችን አታውቂም። እስቲ ስለ ስላሴ ንገሪኝ እስቲ ክርስቲያን ከነበርሽ። ኦኬ፣ ስላሴ አንድም ሶስትም ናቸው፣ በአካል በስጋና በግብር በለው። በስጋ ምንድን ነበር እስቲ አብራሪው? አንድም ሶስትም እንደሆኑ ነው የማውቀው። እስቲ በስጋ ምንድን ነው እሱ? ወላሂ እኔ እንደዛ ነበረ በብዛት እንትን አላውቅም፣ ግን በስም በአካል በግብር አንድ ሶስት እንደሆኑ ነው የማውቀው። ምን አንድም ሶስትም ናቸው የሚሉትን ብቻ ነው የማውቀው። በስጋም በግብር በአንድም ሶስትም እንደዛ ነው የሚያስተምሩን። እኛ እንደዛ ብሎ አላስተማሩሽም? እንደዛ አይነት አስተምሮ የለም ሲጀምር። እኔ እንደዛ ነው የተማርኩት። የለም እንደዛ አይነት። እስቲ ሚስጥረ ጥምቀት ማለት ምን ማለት ነው? ስለዚህ ባንጃ ሚስጥረ ጥምቀት ምናምን አላውቅም፣ ግን አልহামዱሊላህ ረብል ዓለሚን። ሚስጥረ ቁርባን ምን ማለት ነው? ይሄ እኮ ቀላል መሰረታዊ ጥያቄ ነው እየጠየኩሽ ያለሁት። ቀላል ጥያቄ ማለት ነው። አላውቅም። ስለዚህ ክርስትና ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው አይደለም? ነው እኔ እንደዛ ነው። ክርስቲያን ማለት ኦርቶዶክስ ማለት ነው። በቃ ምንም ታውቂው ነገር የለም። ሲጀመር ክርስቲያን አልহামዱሊላህ ረብል ዓለሚን። እናንተንም አላህ ወደ እውነት ነው። አላህ ጣዖት ነው ሲጀመር። ተረጋጊ። ተመልኪው አላህ ጣዖት ነው። መሰረታዊ ጥያቄዎች እንኳን አንዱን የምታውቂው ነገር የለም። ከናፊ ጥያቄ ለማምለጥ ስትይ ወደ ኦርቶዶክስ ተለጠፍሽ ማለት ነው። ዋብያ ውሸት ተሮነሻል። ከሰለምሽ እየሆነኝ ነው። ወር ሊሆንሽ ነው? ሁለት ወር ሊሆንሻል ነው? አንድ ወር ገና አልሆነሽም? ሁለት ወር ሊሆነኝ ነው እንጂ። ኦኬ፣ ሁለት ወር አልሞላሽም? አልሞላኝም። ውርደቷን አሁን አሳያት ክርስቲያን ወራዳ። ፕሮፋይል ውስጥ ግባና አሳያት። ሁለት ወር ሊሞላኝ ነው ገና አልሞላኝም። ሁለት ወር ብላለች ከሰለመች። ያው ተከፍቶልሻል። ተረጋጊ። ይቀመጥ እሱ ተረጋጊ። አዳምጪ። ገና ሁለት ወር አልሞላኝም ያለችው ሴትዮ ዓመተ ምህረቱን አሳይ። አዳምጪ 2023 አሁን ስንት ዓመተ ምህረት ነን? ከስር ጻፉ። አዳምጪ፣ ቆይ አዳምጪ። ኮሜንት ጻፉልን። አሁን 2000 ስንት ነን? ስማ እፎይ፣ መቼ ልቀበል አታውቅም አንተ። አዳምጪ። መቼ ልቀበል አታውቅም ትለኛለች። እንደገና ሁለት ወር አልሞላኝም ብለሻል። አልሞላኝም። ሪከርድ አድርጉትና ላኩላቸው። ዋብያ ወራዳ ነው፣ ውሸታም ነው። የዋብያ ታርጋው መገለጫው ውሸት ነው። ከሰለምኩኝ ገና ሁለት ወር አልሞላኝም ያለች ሴትዮ ፕሮፋይሏ ሙሉ ከዛሬ 3 ዓመት በፊት የተላከ ነው። ወደ እሱ ምን አገባ ስለራስ ያን ጥቁር ድንጋይ ላሺ ኢዴት ሆን ብዬ ነው ያዛኩሽ። እየዋሸችኝ ማለት ነው። የዛሬ 3 ዓመት የተለቀቀ ቪዲዮዎቿ እንዳለ እስልምና ነው። ገና ከሰለምኩ አሁን ሁለት ወር እንኳን አልሞላኝም ትለናለች። ደግሞ መታ በቃ እንደዚህ አይነት ውርደትን በዘራቸው ያደርስ እንዳለ የጠየኳትን ስህተት ነው።